ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ በሲዳማ ሚዲያ ኔትወርክ የተዘጋጀ ወደ እናንተ የሚቀርብ የአፍኒ ፕሮግራማችን ነው። የአፍኒ ፕሮግራም ከተጀመረ አሁን 3ኛ ሳምንት ነው። ባለፈው በነበረን ቆይታ በቂ የሆኑ ውይይቶች ተደርጓል በተነሱ ርዕሶች ላይ። ዛሬም በስቱዲዮ ውስጥ እንግዶችን ይዤ ቀርብ ያለው እንግዶች ያው ሌላ ከውጭ የመጡ አዲስ አይደሉም። ባለፈው ሳምንት በሁለት ተከታታይ በቀረበው ላይ የነበሩ ሰዎች ናቸውና ዶክተር በኃይሉ ቤላሞና አቶ ሳሙኤል ሱካሬ ዛሬም በስቱዲዮ ውስጥ አሉ። ዛሬም እንደተለመደው የተለያየ ርዕሰ ጉዳይ ላይ ውይይቶችን እናደርጋለን። አብራችሁን እንድትቆዩ ጋብዛለሁ። እኔ ዝግጅቱን በመምራት በራሳ ኩማሎ ከእናንተ ጋር ይሆናለሁ። ዛሬ የምንጀምረው ሀገራዊ የሆኑ በተለይ ሆት የሆኑ ሾዎችን ጀምረን እየዳሰስን ወደ ታች ወደ ደቡብ ኢትዮጵያ እንወርዳለን። የመጀመሪያ የውይይት ርዕስ አድርጌ የማነሳው ዶክተር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ ከመጡ ወዲህ 4 ወር ሆኗቸዋል እና ለውጡ በፍጥነት እየሄደ ነው ያለውና አቶ ሳሙኤል ይህንን በተመለከተ በተለይ በኢትዮጵያ ውስጥ እየሆነ ያለውን ነገር ባለፉት 4 ወራት ውስጥ የመጣውን ለውጥ በተመለከተ የእርሶ አስተያየት ወይንም ያንተ አስተያየት ምን ይመስላል? ኦኬ፣ አመሰግናለሁ። አንተ በለኝ። እውነት ነው እንግዲህ ባለፉት 4 ወራት ብዙ ለውጦችን አይተናል። ዶክተር አብይ የህዝቡን ጥያቄ እንግዲህ ወጣቱም ህዝቡ ብዙ ትግል አድርጓል ለውጡ እንዲመጣ። ያንን ለውጥ ደግሞ ለማሳካት እውን ለማድረግ ብዙ ስጥር ይታያል። ቀላል አልነበረም። በተለይ እስረኞች ተፈተዋል። ከዚህ በፊት ያለ አግባብ የታሰሩ ጋዜጠኞች፣ የፖለቲካ ተቃዋሚዎች የታሰሩ ተፈተዋል። ከዛ በተረፈ ደግሞ አገር ውስጥ በተለያዩ ቦታዎች ብዙ ችግሮች ወይንም ግጭቶች እንዲነሱ ተደርገው ነበር። እንግዲህ ለውጡን በማይፈልጉ ኃይላት እነዛን ግጭቶች የማርገብ ወይንም የማስተካከል ስራ ተሰርቷል። በውጪ በኩልም ደግሞ ከተቃዋሚ ድርጅቶች ወይንም ከተቃዋሚ ቡድኖች ጋር ውይይት ተደርጎ ሀገራዊ ለውጡን ወደፊት አንድ ላይ ተባብረው በመስራት እንግዲህ የተስማሙበት ሁኔታ ነው ያለው። ከዛ በተረፈ በተለይ ባለፉት 2 ሳምንታት በምስራቅ አካባቢ በሶማሌ ክልል ማለት በኢትዮጵያ ሶማሌ ክልል ከፍተኛ ችግር ተፈጥሮ ነበር። ያም እንግዲህ የህወሓት ቀኝ እጅ ሆኖ ሲሰራ የነበረው አብዲ ኢሌ በክልል ውስጥ ብዙ ሰብአዊ መብቶች ጥሰት፣ ግድያ፣ ዝርፊያ፣ አምባገነናዊ ስርዓቶች እንደነበሩና ያንን ደግሞ ለማስተካከል በተለይ አብዲ ኢሌ አንቀጽ 39ን በመጠቀም ክልሉን ገንጥሎ ከኢትዮጵያ ለማውጣት ባደረገው ከፍተኛ ውጥረት ነበር። ዶክተር አብይ ከአሜሪካ ከተመለሰ በኋላ እሱን ስራ ለመስራት ዶክተር አብይ ሚዲያ ላይም አልታየም። በዛ ምክንያት አንዳንዶቹ ታሟል፣ አንዳንዶቹ የተለያየ ነገሮችን ሲሉ ነበር። ያም ነገር ተስተካክሎ እንግዲህ ዶክተር አብይ ቅዳሜ ዕለት በሀገራችን በነበና አንደርስታንዲንግ ለመጀመሪያ ጊዜ ከብዙ ጋዜጠኞች ጋር ውይይት አድርጓል። እዛ ላይ ብዙ ጉዳዮች ተነስተዋል። ብዙ አጀንዳዎች ተነስተው መልሶችን መልሷል። ይሄን ይመስላል። በደቡብ አካባቢም እንግዲህ ያው ችግሮች ተነስተው ነበር። እሱም መስመሩን እንዲይዝ አድርጓል። በአማራም በትግራይም አካባቢ ችግሮች ነበሩ፣ እነዛን አስተካክሏል። በአጠቃላይ አሁን ሀገሪቷ ወደ ሰላም ጎዳና ኦልሞስት በጥሩ ሁኔታ ገብቶ እየሄደ ያለበት ሁኔታ ነው ያለው። ወደፊት ደግሞ ለውጡ እንደሚቀጥል ተስፋ አደርጋለሁና በእኔ አመለካከት ይሄን ይመስላል። እሺ፣ አመሰግናለሁ ሳሚ። እንግዲህ የተነሳው በጣም ሰፋ ያለ ሀሳብ ነው። እንግዲህ ለውጡ መጥቷል፣ እውነት ነው። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ 4 ወር ሆነዋል። በብዙ መልኩ እያየን ያለነው ያው ይታወቃል። እንግዲህ ለውጥ ሲመጣ አንዳንድ በጣም አስቸጋሪ የሆኑ ጉዳዮችም ያጋጥማሉ። ይህንን እያየን የቆየ ነው እና ከዚህ ጋር ከለውጡ ጋር አያይዘ ዶክተር በኃይሉ ጋዜጣዊ መግለጫውንም አንድ ላይ ያዘ እንድታነሳና ለውጡን እንዴት ታያዋለህ?
የሚለውን ለተመልካቾቻችን ያንተን ሀሳብ እንድትሰጥ። Sure. Thank you, Barasa and Sami. ሳሚ አብዛኛውን ነገር ያው ስለነካካው እኔ አንዳንድ ነገሮችን ብቻ ብዬ ሜቢ ወደ ጋዜጣዊ መግለጫው ላይ የታዘብኩትን ነገር አንድ ሁለት ማለት ፈልጋለሁ። በአራት ወር ጊዜ ውስጥ ከሚጠበቀው በላይ ለውጥ ታይቷል። ያ ፋክት ነው። ሳሚ ምሳሌዎችን ምናምን ተቃቅሷል። ምናልባት አንድ ብዙ ሰዎች የሚያነሱት ጉዳይ ምንድነው ይሄ ለውጥ ቀጣይነት እንዲኖረው ምን መደረግ አለበት እንጂ በዚህ በአጭር ጊዜ ውስጥ የሆነው ነገር ብዙ ሰዎችን ያስደመመ መሆኑ ሀቅ ነው። ሰው መሆን ያለበት እኚህ ለውጦች ቀጣይነት እንዲኖራቸው ተቋማዊ መልክ መያዝ አለባቸው። ለምሳሌ ምርጫ ቦርድ ሪፎርም መደረግ አለበት። የፍርድ ቤቶች ነፃ መሆን አለባቸው። እንደዚህ ነገሮች ብዙ ነገሮች አሉ። ያው መከላከያ ውስጥ ሪፎርም ጀምረዋል። እንደዚህ አይነት ዘላቂነትን ሊያረጋግጡ የሚችሉ ነገሮችን ያው ጊዜ ይፈጃሉ እና እንዳይረሱ በሚል ያነሷቸው እንጂ የግድ በዚህ በአራት ወር ጊዜ ውስጥ መሆን ነበረባቸው ለማለት አይደለም። ኦኬ ናው አሁን ባለፈው ሳምንት ነው መሰለኝ የተደረገውን ጋዜጣዊ መግለጫ በዚህ ሳምንት አይቼዋለሁ። አለፍ ብዬም ቢሆን ብዙ ወሳኝ ጉዳዮችን ተቃቅሰው ነካክተዋል ጠቅላይ ሚኒስትሩ። እኔ በበኩሌ በጣም ፖዚቲቭሊ ነው ያየሁት። አብዛኛውን መልሳቸው ቅንነት የተሞላበት ጥያቄዎችን ኦነስትሊ ነው የመለሱት። አብዛኞቹን እንደ ከዚህ በፊቶቹ መሪዎች ለመሸፋፈን የፖለቲከኛ መልስም አይደሉም አብዛኞቹ። ያ ጥሩ በጣም ጥሩ ጎኑ ነው ብዬ አስባለሁ። የጠቅላይ ሚኒስትራችንም የዚህም ጋዜጣዊ መግለጫ በጎ ጎኑ ይሄ ይመስለኛል። ምናልባት በጣም ኢንትረስቲንግ ናቸው ብዬ ማስባቸው ሁለት ነጥቦችን ላንሳና አንደኛው ይሄ ኢትዮጵያዊነትን ዲፋይን ያደረጉበት መንገድ ፐርሰናሊ ተመችቶኛል። ምናልባት በትክክል ቃል በቃል ባላስታውሰውም ኢትዮጵያዊነት ማለት አቃፊነት ነው ያሉት ነገር አለና ለኔ እቺ አቃፊነት የምትለው ቃል ወሳኝ ቃል ናት ብዬ አስባለሁ። ከግራም ከቀኝም መሃልም ላይ ላለው ለሁሉም አስተማሪ የሆነች ልታነቃን የምትችል ቃል ነች በደንብ ካሰብናት ካስተዋልናት ብዬ አስባለሁ። ለምንድን ነው እንደዛ ምለው? ለምሳሌ የብሔር ፖለቲካ የሚያራምዱ ሰዎች እና የማንነት ጥያቄን ብዙ ጊዜ የሚያነሱ ሰዎች አውቀውትም ይሁን ሳያውቁት ይሄ የአቃፊነቱን እንትን ይረሱታል ብዬ አስባለሁ። ነጋጠባ ሲዳማ፣ ነጋጠባ ኦሮሞ፣ ነጋጠባ አማራ እያልን ውለን የምናድር ከሆነ አንዳንዴ ኢቭን ሲዳሚማ ኦሮሞማ ራሱ አቃፊ መሆኑን እንረሳለን። አባቷል እና ኢትዮጵያዊነት ማለት አቃፊነት ነው የሚለው በተጨቆንን ማንነታችን ተነካ ተረሳ ለሚሉትም ማንቂያ ማስተማሪያ ዴፊኒሽን ነው ብዬ አስባለሁ። ኮዝ አቃፊ ስትሆን ነው ኢትዮጵያዊነትን ሞር የምታንጸባርቀው፣ ያንተም ማንነት የሚታቀፈው ያኔ ነው። በሌላ መልኩ ደግሞ ኢትዮጵያዊነትን ኢምብሬስ አርገናል ብለው ኩሩ ኢትዮጵያዊነን ምናምን ብሎ የሚያምኑ ሰዎችም አሉ፣ ብዙ ኢትዮጵያኖች ማለት ነው። ፕራክቲካሊ ግን ሪሊ አቃፊ ናቸው ወይ አቃፊ ነን ወይ ብለው እንዲጠይቁም ሊያደርጋቸው ይችላል ብዬ አስባለሁ። ይሄ ነገር በደንብ ካሰብንበትና ካሰቡበት እንግዲህ ለኔ ኢትዮጵያዊነት ምናልባት ከአብይ ጋር ትንሽ ማልስማማው ምንድነው ይሄ ኢትዮጵያዊነት ረቂቅ ነው፣
ዲፋይን የማይደረግ የማይያዝ የማይጨበጥ ነው የሚባል ነገር አይመቸኝም። ኢትዮጵያዊነት የኦሮሞነት፣ የአማራነት፣ የሲዳማነት የነዚህ ሁሉ ድምር ውጤት ነው። ማንነት ከተባለ ባህል ነው፣ ቋንቋ ነው፣ ዘፈን ነው፣ ስርዓት ነው። ይሄ ሁሉ ተደምሮ ነው እንግዲህ ማንነትን የሚያመጣው ብዬ አስባለሁ። እና ኢትዮጵያዊነት ከተባለ የነዚህ የኦሮሞነት፣ የኦሮሞማ፣ የሲዳሚማ፣ የትግራይ የነዚህ ሁላ ስብጥር ነው። ይሄንን ማንጸባረቅ መቻል አለበት። ኢትዮጵያዊነት ሲያቅፍም ምን ማቀፍ አለበት እና ኢትዮጵያዊ ነን፣ ኩሩ ኢትዮጵያዊ ነን፣ ኢትዮጵያዊነትን ነው ፕሮሞት የምናደርገው የሚሉ ሰዎችም በእውነት አቃፊ መሆን አለባቸው። አቃፊነት ማለት ኦሮሞ የሚለውንም ሰው እንደ ኢትዮጵያዊ ማየት፣ ሌላ ስም መስጠት ሳይሆን ኢትዮጵያዊ ነው። ኢትዮጵያዊነት ማለት ያ ነው፣ የእነዚህ ሁሉ ስብጥር ነው። ስለዚህ በዛ መልኩ ሌሎችንም አመለካከት ያላቸውን ሰዎች ኢምብሬስ ማድረግ እና ይሄንን ዳይቨርሲቲ ኢምብሬስ ማድረግ ያ ነው ለኔ ኢትዮጵያዊነት። እና እቺ ዴፊኒሽን ምናልባት ብዙ ሰው ስለምትደጋገም ሲሪየስሊ አልወሰዳትም ይሆናል። ለኔ ግን ትልቅ ፋይዳ ያለው ዴፊኒሽን ነው። አንድ ይሄ ነው። ከዚህ አንፃር በጣም ኢንትረስቲንግ መግለጫ ነበረ ብዬ አስባለሁ። ሁለተኛው ስለ ምርጫ ያነሱት ጉዳይ አለ። አንዳንድ ሰዎች ምርጫው የሚቀጥለው የጀነራል ኢሌክሽን ይራዘምልን፣ ምክንያቱም በዚህ በአጭር ጊዜ ውስጥ ብዙ መለወጥ ያለበት ነገር ስላለ፣ የተጀመረ ነገር ስላለ 2 ዓመት በቂ ስለማይሆን ምርጫውን ትንሽ ፑሽ ቢደረግስ የሚሉ ሰዎች አሉ ተብለው ተጠይቀው ነበርና እንደ በግል ደረጃ ባይተላለፍ ደስ ይለኛል ብለዋል። በፓርቲ ደረጃ የተወሰነ ነገር የለም፣ በመንግስት ደረጃ የተወሰነ ነገር የለም፣ ግን በግል ባይተላለፍ ደስ ይለኛል። እኔ ራሴ ህዝብ ድጋሚ ማነው ካልመረጠኝ ስልጣን ላይ መቆየቴ አስፈላጊ አይደለም፣ ከተመረጥኩ ብቻ ነው ብለዋል። ምናልባት 2 ዓመት እኔም በቂ ነው ብዬ አላስብም። ቅድም ያልናቸውን ተቋማዊ ለውጦችን ለማምጣት በቂ ነው ብዬ አላስብም። ሞስት ላይክሊ ይራዘማል ብዬ አስባለሁ በተወሰኑ ወራት። ያንን እንደ ክፋት አላየው። ነገር ግን ምርጫ ቦርድን ሪፎርም ማድረግ አለብን ብለዋል። በሚቀጥለው ዓመት ከሚሰሯቸው ዋና ዋና ተግባራት አንዱ ምርጫ ቦርድን በድጋሚ ማዋቀር እንደሆነ ተናግረዋል። ይሄ ትልቅ ፕሮሚስ ነው ለኢትዮጵያ። እንግዲህ ለመጀመሪያ ጊዜ ሜቢ ከድምጽ መስጠት እስከ ድምጽ ቆጠራ ድረስ ነፃና ፍትሃዊ የሆነ ምርጫ የምናይበት ጊዜ ሊመጣ ነው ማለት ነው። ይሄ ከሆነና ያው የምርጫ እንትኑንም ኦቶሜት ማድረግ ሞደርናይዝ ማድረግም ቃል የገቡት ነገር አለ እና እኚህ ሁለቱ ነገሮች ለኔ ጎልቶ የታዩኝ አንኳር ነገሮች ናቸው። ሜቢ ሶስተኛ ነገር ለመጨመር አጠቃላይ የጋዜጣዊ መግለጫው መንፈስ ከዚህ በፊት እንደምናውቀው ቦሪንግ አልነበረም፣ ወይም የሆነ ከህዝብ ጋር አሁን ለምሳሌ ጠቅላይ ሚኒስትር መለስ አዋቂ ናቸው፣ በጣም ሻርፕ የሆኑ ሰው ናቸው፣ ግን ሲናገሩ በቃ ከህዝብ ጋር ኮኔክት አያደርጉም፣ ሪሌት አያደርጉም። እውነት እንኳን ቢናገሩ እውነት አይመስለንም። ኃይለማርያም ደግሞ ኃይለማርያም ነው፣ ስለሱ ብዙ ማለት አያስፈልግም። አብይ ሲናገር ከልቡ ነው ያስታውቃል። ሀገሩን ህዝቡን ይወዳል። የሚናገረው ነገር ደግሞ እውነት ይመስላል፣ ህዝቡ ያምነዋል፣ ታማኝ ይመስላል ሲናገርና ያ ይሄ በሰው ደረጃ ከሰው ጋር መገናኘት መቻሉ በራሱ ለኔ ትልቅ ነገር ነው ብዬ ነው ማስበው። በአጠቃላይ እኔ ጥሩ ነበር ብዬ ነው ማስበው። ያ ጥሩ እንግዲህ ዶክተር በኃይሉ በጣም አመሰግናለሁ። ጥሩ አድርገህ ገልጸሃል። ግን እኔ አሁን እዚህ ጋር አንተ ባነሳው ላይ አንድ ነገር ጨምረህ እንድትናገር የሚፈልገው የሚዲያው አሁን ሚዲያ እውነት ለመናገር ከዚህ በፊት ያችን ቦታ ረግጦ የማያውቅ የሚዲያ አካል ሁሉ አለ ብዬ ነው የማስበው። ብዛታቸውና ነፃነት በነፃነት ተጋብዘው መጥተው ጥያቄ ሲያቀርቡ ነበርና ይህን በተመለከተ የሚዲያው ዶክተር አብይ
እንደዚህ አይነት ፍሪደም ከዚህ በፊት በሽብርተኝነት ሁሉ የተፈረጁትን ያንን ሁሉ አዋጅ በማሰረዝ አሁን በነጻነት መጥተው ሁሉም ሰው ሀሳቡን እንዲገልጽ ያደረገበትን አንግል እንዴት ነው የሚታየው አንተ የሚዲያውን ነጻነት በተመለከተ? እና ቅድም ባነሳኸው ላይ አይ ቲንክ ዶክተር አብይ ስልጣን ላይ የመቆየቱን ነገር ያነሳበት አንግል እኔ ይመስለኛል ህገ መንግስቱ ላይ የህዝብ ተወካዮች ምክር ቤት ያው 5 ዓመት ነው የሚቆየውና ምርጫቸው በህዝብ የተመረጡና ህዝብን የወከሉ ናቸውና ኤክስፓየር ያደርጋል፣ ጊዜያቸው ያበቃል። የግድ ይሄ ነገር በምክር በስምምነትና አንድ አዋጅ አይነት ነገር ወይም ወጥቶ የሚደረግ ነገር ይሆናል ብዬ ነው የማስበውና ከዛ አንግል ይመስለኛልና ይሄ በተለይ በሚዲያው ላይ ያለውን ሰፋ ያለ ሐሳብ ቢሆንም ትንሽ አንተን አስተያየት ብትሰጥ በዚህ ላይ ነፃነቱን በሚመለከትና እንደዚህ ተጋብዘው የመጡት ያን ያህል ነፃነት አግኝተው የፈለጉትን ጥያቄ ከዚህ በፊት እንደው ተስፋ ተሰጥቷቸው ነው የሚጠይቁት ነው የሚባለው። ጠቅላይ ሚኒስትር ፊት ቀርበው ጥያቄ የሚያቀርቡ ጋዜጠኞች የተሰጣቸው ብቻ ነው እንጂ ከዛ ኤሪያ ከዛ ስኮፕ እንደማይወጡ ነው የሚነገረውና አሁን ከተለያየ አንግል ከውጭ ሚዲያዎች ጥያቄዎች ሲነሱ ነበርና ይሄን በተመለከተ አስተያየት ስትሰጥ ምንም ጥያቄ የለውም። ታይቶ ማይታወቅ ነገር ነው። ህልሙ ላይ ይመስላል አንዳንዴ አምሹር ጋዜጠኞቹም ተገርመው ነው ይሄን ነገር ያዩት ብዬ ለማስበው የነበረው ፍሪደም የፈለጉትን ጥያቄ መጠየቅ ይችሉ ነበረ። እንዳልከው እንደዛ አይነት አክሰስ አግኝቶ ማያውቁ ሰዎች ብዙ ናቸው። የገባው የጋዜጠኛው ብዛትም እንደዚህ ነው። ፊት ለፊታቸው የተደቀኑ ማይኮችን ብታይ ቁጥራቸው ራሱ ሰውየውን ላይ ሸፍኑ ነበረ እና ምንም ጥያቄ የለውም። ይሄ ትልቅ ለውጥ ነው። እንደውም ጋዜጠኞቹ በቃ ከዚህ በፊት በአመት አንዴም በሁለት አመትም ቢሆን የማያገኙትን እድል አሁን በ4 ወር ጊዜ ውስጥ እንዴት አላገኘንም ብለውላ ኮምፕሌንስ ያደርጉ ነበረ። አንዳንዴ እንዴት ነው ዘነጋን እንዴ ኦሬዲ ያለፍንበት ነው ላይ የሚያስብል ነገር አለና የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ትዊተር ላይ ኦልሞስት በየቀኑ አፕዴት ያደርጋሉ ሰዎችን። በቂ ኢንፎርሜሽን ፍሰት አለ። ሰውየውን ቻሌንጅ ለማድረግ ገና ብዙ ጊዜ አለ ከዚህ በኋላ እና በዚህ በ4 ወር ጊዜ ውስጥ ለምን ከአንድ በላይ መግለጫ አልተሰጠም ብሎ ብዙ ማጉረምረም የሚያስፈልግ አይመስለኝም። እኔ ጥሩ ጅማሬ ነው ያለው። ይሄ መቀጠል አለበት ብዬ አስባለሁ። እኛም አይ ቲንክ የምናገኘውን ነፃነት አቢዩዝ ማድረግ የለብንም ብዬ አስባለሁ። ይሄ አሁን ፍሪደም መጣ እንደፈለግን እንጽፋለን የሚል ነገርም ሊመጣ ስለሚችል በተለይ ምርጫ ሲቃረብ የሚያስፈራኝ ነገር ሁሉም የፈለገውን ይጽፍና ህዝባችንን ማሳሳት ወደ አልተፈለገ አቅጣጫ መምራት። ምርጫን ዴሞክራሲያዊ እንኳን ቢደረግ መንግስት ብቻ አይደለም ማስተካከል ያለበት፣ ተቃዋሚም ብዙ ማስተካከል ያለበት ነገር አለ። ኃላፊነት በሚሰማው መልኩ ተቃዋሚ ህዝቡን ማሳመን መቻል፣ ጋዜጦችም የሆነ ወገን ይዘው ሌላውን የውሸትም ፕሮፓጋንዳም የሚመስል ስራ እየሰሩ የተጀመረውን ለውጥ ወደ ኋላ እንዳንሄድ ሁሉም ኃላፊነት በሚሰማው መንገድ መብቱን ብቻ ሳይሆን ግዴታውንም በሚወጣበት መንገድ ቢጠቀምበት ጥሩ ነው ብዬ አሳስባለሁ። እሺ፣ በጣም አመሰግናለሁ ዶክተር በኃይሉ። አቶ ሳሙኤል አንድ ነገር እዚህ ጋር ትንሽ እንድትናገር የሚፈልገው ከዚህ ከጋዜጣዊ መግለጫው ጋር በተያያዘ በተለይ በምስራቅ የሀገራችን ክፍል ውስጥ የተከሰተውን ነገር በጣም እንደ ትልቅ ኢሹ አድርገው አንስተው ነበረ። በዛች ወቅትም ደግሞ የዶክተር አብይ አህመድ ከሚዲያው መጥፋቱ ጠቅላይ ሚኒስትሩ ማለት ነው ታመሃል ምን አጋጥሞህ ነበር የሚባል ነገር አንስተው እኔ አልታመምኩም የሚል ነገር መልሰዋል። ግን እሱ ያለው እኔ በምስራቁ ሀገራችን ክፍል ላይ በተከሰተው ነገር ላይ በጣም ትኩረት ሰጥቼ ነበር ብለዋልና ከዚህ ጋር በተያያዘ በጣም ብዙ ኔጎሺዬሽን ተደርጓል የሚባል ነገር አለ ከክልሉ
ርዕሰ መስተዳድር ጋር ያን የተፈጠረውን ነገር ለማርገብ ማለት ነው። ግን ከዛ አልፎ ነው የሄደው ነገሩና መጨረሻ ላይ እነሱም የሚወስዱትን እርምጃ ወስደው ኢንቮልቭ አድርገው ህብረተሰቡን አሳምነው ገብቶ ነው ያንን ያደረጉትና አንተ እንድታነሳ የሚፈልገው እንደዛ አይነት የሆነ የተገደበ በክልል ውስጥ እንደዛ አይነት ነገር ሲሰራ ብዙ ሰው ነው ያለው። እንግዲህ አንድ ሰው ሀገሪቷን የሚመራ እንደ ሀገሪቷን እንደሚመራ ተደርጎ ታይተው በክልል ውስጥ አንድ ግለሰብ እንደዛ አይነት ነገር ሲያደርግ የነበረው ነገር እነሱ ያው ዲል አድርገውም ሳይሳካ ቀርቶ በኃይል ነው የገቡትና ጠቅላይ ሚኒስትሩ ካነሳው ነገር ጋር አያይዘ አንተ እንድታነሳ የሚፈልገው ብዙ ዲል ተደርጓል። አንድ ሳምንት አጥፍቷል ማለት ነው ጠቅላይ ሚኒስትሩና ይሄን እንዴት ነው የሚታየው? የሀገሪቷ ክፍል ነበረች አሁንም አልናት፣ ግን ያን ያህል አንድ ሳምንት ተፈጀ ዲል ተደርጓልና ይሄንን እንዴት ነው የሚታየው? አመሰግናለሁ። እንግዲህ ዶክተር በኃይሉ ባነሳውም ላይ መጨመር የሚፈልገው ነገር ነበረ ስለ ኢትዮጵያዊነትና ሳልረሳው እንግዲህ ይሄም እንግዲህ በጣም ወሳኝ ፖይንት ነው ያነሳው። እስኪ ሳልረሳው ዶክተር በኃይሉ ያነሳ ላይ ነገር ላይ ልጨምር። ኢትዮጵያዊነት ላይክ ይሄን ያክል ከባድ መሆን የለበትም። ሁሉም ነገር የራሱ የሆነ ኦፕቲመም ኤንቫይሮንመንት አለው ማለት ሁሉንም ነገር ለምሳሌ ኤኒቲንግ ከዛ ከኦፕቲመም ሲቹዌሽን ሲወጣ የሚጎዳበት ለምሳሌ ውሃ እንኳን ስንወስድ ውሃ ህይወት ነው ይባላል። ስንጠጣው ህይወት ይሰጣል። ነገር ግን ውሃ ራሱ አጥፍም ነው። እሳትም ስንወስድ ምግብ ያበስልልናል፣ ብዙ ነገር ያደርጋል። ግን እሳት አጥፍም ነው ሮንግ ዌይ ከተጠቀምን ማለት ነው። አሁን ኢትዮጵያ ያለው የፌደራል ስርዓቱም እና ኢትዮጵያዊነት በአግባቡ ካልተጠቀምን ሮንግ ሳይድ አለው። ሀገሪቷን የመበታተንም ሁኔታ ይኖረዋል ሮንግ ከተጠቀምን። አንድ ላይ ሆነን ደግሞ ጥሩ ሀገር የምንመሰርትበትም ኦፖርቹኒቲ አለን ብዬ አምናለሁ። ሁለት ጽንፈኞች አሉ ኢትዮጵያ ውስጥ፣ ጽንፈኛ አመለካከት ሊበለው። አንደኛው አንዲት ኢትዮጵያ የሚሉ ኢትዮጵያ ሲባል አእምሮ ላይ የሚመጣው ለምሳሌ ለአንድ ሰው ኢትዮጵያ ስትል አእምሮ ላይ የሚመጣው የአንድ ብሔር ካልቸር የአንድ ብሔር ነገር ነው የሚመጣው። ለምሳሌ አማርኛ ብቻ የሚወራበት፣ ምግብ ከተነሳ እንጀራ ብቻ የሚበላበት፣ ቦርሳሜ ጨጨብሳ አይታሰብም። ቋንቋም ያው ቋንቋም በባህሉም ሲታይ ነጭ ነጠላ የለበሱ እንደዛ አይነት ነገር የሚታይበት ነው። ይሄ ነገር መሆን የለበትም። ኢትዮጵያ ግን ኢትዮጵያ ያደረጓት 80 በላይ ብሔረሰቦች ያሉባት፣ እነዚህ ብሔረሰቦች የራሳቸው ባህል፣ የራሳቸው ማንነት፣ የራሳቸው ቋንቋ ያላቸው ናቸው። እነዚህ ግን ጎልተው አይታዩ። ምናልባት ባለፈው ዶክተር ጸጋዬ አራርሳ እንደተናገረው እነዚህ ብሔረሰቦች የብሔር ብሔረሰቦች ቀን ሲከበር ብቻ ነው ሙዚቃቸው የሚመጣው፣ ቋንቋቸው የሚታወቀው፣ አለባበሳቸውም እንደውም አንዳንድ ጊዜ በጣም በሚያሳፍር ሁኔታ እንደ ቱሪስት መስህብነት የምንጠቀምባቸዋል። አሁን ራቁታቸውን የሚኖሩ ኢትዮጵያዊ እንደሆኑ ተደርገው እንዲታወቁ አይደረግም። እነዚህ በሙሉ የኢትዮጵያ አካል ሆነው ሳሉ ይረሱና ጎልቶ የሚታየው ወይንም ዙም ተደርጎ የሚታየው አንድ ብሔር ወይንም የአንድን ብሔር ካልቸር ብቻ አጉልቶ የሚያሳይበት ሁኔታ ነው ያለው ኢትዮጵያ ሲባል ማለት ነው። ይሄ ነገር ትክክል አይደለም። ምክንያቱም የኢትዮጵያን ሲል ሮንግ ዌይ ነው እያሳየ ያለው። በሌላ በኩል ደግሞ ሲታይ ይሄ ብሔረተኝነትን አክርረው ወስደው ለየት አድርገው የሚያሳዩ አሉ። በሌላም በኩል እኛ ሌላ ቋንቋ አማርኛ እናወራም፣ እኛ ለምሳሌ ኦሮሚያን ብትወስድ እኛ ኦሮሞ ነን እኛ ኢትዮጵያ አይደለንም የሚሉ፣ ወይ ሲዳማ ጋም ስትል እኛ ሲዳማ ነን ኢትዮጵያ አይደለንም ወይ አበሻ አይደለንም የሚሉ አንዳንድ ጽንፈኛ አሉ ማለት ነው። አሁን ባላንስ ማድረግ መቻል አለብን። እኔ ለምሳሌ ሲዳማ ሆኜ ኢትዮጵያዊ መሆን እችላለሁ። ኩሩ ሲዳማ ነኝ። መጀመሪያ እኔ መኖር አለብኝ፣ ሳሙኤል መኖር አለበት። ከሳሙኤል ቀጥሎ ደግሞ ቤተሰቦቼ መኖር አለበት። ሳሙኤል ሲኳሬ ነው የሚባለው። ቤተሰቦቼ ክልል ገባለሁ። ከዛ በኋላ ሲታልፍ ደግሞ ሲዳማ ነው የሚሆነው። አሁን አክሰንት አለኝ አማርኛ ሳወራ። ለምንድን ነው አክሰንት ያለኝ? ሲዳምኛ ስለማወራ ነው። ከዛ ሲወጣ ደግሞ አማርኛ አወራለሁ፣ ኢትዮጵያዊ ነኝ። እንግሊዝኛ ሳወራ ደግሞ አሁንም አክሰንት አለኝ። ለምን? I'm not native speaker of English። እንግሊዝኛን አላወራም። ስለዚህ ይሄ ነገር መታየት አለበት፣ በጤናማ መንገድ መታየት መቻል አለበት። አይደንቲቲ የሰው አይደንቲቲ ከማንነት ከራሱ ይነሳል፣ ከቤተሰቡ ይቀጥላል፣ ከዛ ከብሔሩ፣ ከዛ ኢትዮጵያ፣ ከዛ ደግሞ ሰው ነን። የዚች የፕላኔት ኤርዝ ነዋሪዎች ነን። ወይ ምናልባት ሌላ ፕላኔት ላይ ከሄደ ምን እንደምንባል አላውቅም። እሱን እዛ ጋር ጤናማ አመለካከት የሌላቸው ሰዎች ስላሉ እሱን ለማለት ፈልጌ ነው። አሁን ላነሳው ምስራቅ አፍሪካ ላይ የተከሰተ ምስራቅ ኢትዮጵያ ላይ የተከሰተው ችግር፣ ይሄ ችግር የቅርብ ጊዜ ችግር አይደለም። በአጠቃላይ እንግዲህ እንዳንረሳው
4 ወር ነው ገና መተንፈስ ከጀመረ ሀገሪቷ 2 ጊዜ አስቸኳይ አዋጅ ታውጆባታል። ምን ማለት ነው? መንግስት ኖርማሊ ፋንክሽን ማድረግ አይችልም። ስለዚህ ሰው በአስቸኳይ አዋጅ ውስጥ ነው የነበረው። ለምሳሌ በግሩፕ መሄድ አትችልም፣ አንዳንድ መብቶችን መጠቀም ማትችልበት፣ ኤክሰርሳይዝ ማድረግ የምትችልበት፣ አዲስ አበባ ቶታሊ ዝግ የሆነበት፣ ኢንፎርሜሽን ኢንተርኔት የሌለበት፣ ስልክ ራሱ በቁጥጥር ስር ያለበት፣ ከአንድ ቦታ ወደ ሌላ ቦታ በነፃነት መንቀሳቀስ የማይቻልበት ሁኔታ ነው የነበረው። አሁን ይሄ ለውጡ ሲመጣ ለውጡ እንዴት ነው የመጣው? ከህዝቡ ነው የተነሳው። በተለይ ከወጣቱ ተነሳ። ወጣቱ በአስቸኳይ አዋጅ መሰብሰብ አይቻልም፣ ሰላማዊ ሰልፍ መውጣት አይቻልም፣ መጻፍ አይቻልም፣ መናገር አይቻልም በሚባልበት እየሞተ ወጦ እንግዲህ በአደባባይ ላይ ሲገልጽ መንግስት ውስጥ ደግሞ ለውጥን ማምጣት የሚፈልጉ ቲም ለማነ የመስል ወይ ዶክተር አብይ ውስጥ ያለበት ቲም ተፈጠረ። ያንን የህዝቡን ለውጥ ፍላጎት ወደ እንትን ተግባር ለወጡት ማለት ነው። ስለዚህ አሁን ግን ለውጥ የማይፈልጉ አካላት አሉ። በዚህ በኩል ሶማሌ ውስጥ በተለይ ኢትዮጵያ ውስጥ ስርዓት አልበኝነት ነበረ ላለፉት 27 ዓመታት። ሶማሌ ላይ ግን በጣም አሁን ዶክተር አብይ ባለፈው ፕሬስ እንትኑ ኮንፈረንሱ ላይ እንደጠቀሰው ሰው ሲታሰር ከአንበሳ ከጅብና ከነብር ጋር እንደሚታሰር ነው እንግዲህ የተናገረው። ያ እየተደረገ ነበር ሶማሌ ክልል ነው። ይህ ሲሆን የፌደራል መንግስት ነበር እንግዲህ በኢትዮጵያ ውስጥ የፌደራል መንግስት አለ፣ ክልል አለ። ክልል ውስጥ ግን ስልጣን የያዘው የአብዲ ኢሌ ቤተሰቦች ናቸው። ይሄ ቶታሊ የአብዲ ኢሌ ወይ የኢትዮጵያ ሶማሌ ክልል ፌለር ብቻ ሳይሆን የኢትዮጵያ መንግስት ፌለሪቲ ነው እንዳለ የሚያሳየው ማለት ነው። ስለዚህ ለውጥ ፈላጊዎች አሉ ያልኩህ፣ ኦሮሚያ ውስጥ ለውጥ መጣ፣ አማራ ውስጥ ለውጥ ፈላጊዎች ለውጥን ለማምጣት ተነሱ። እንግዲህ ደቡብ ውስጥ ቀስ ብሎም ቢሆን በትንሹ አለ እንደ ከሶማሌ ክልል ጋር ሲታነጻጽር ማለት ነው። ሶማሌ ክልል ግን እንዳለ የማፊያ ስርዓት ያለበት ሁኔታ ነው ያለው። ስርዓት አልበኝነት ነበረ፣ የሰብአዊ መብት ጥሰት ነበረ። እንግዲህ አምነስቲ ኢንተርናሽናል በተደጋጋሚ ነው ይሄን ነገር የሰው ሰብአዊ መብት ረገጣ እንዳለ የተናገረ። ሲኬድም እንደዚህ አይነት ችግሮች ነበሩ። ይሄ ለውጥ ሲመጣ ዶክተር አብይ ለውጡን ይዞ ሲመጣ ይሄን ለውጥ የማይፈልጉ አካላት እንግዲህ ከዚህ በፊትም እንዳወራ ነው በተለያዩ የኢትዮጵያ ክፍል እንግዲህ ጸብ ግጭቶችን እንዳስነሱ አይተናል። ሶማሌ ግን ለየለትና እስከ መገንጠል ብሎ ያቺን አንቀጽ 39ን ተጠቅሞ ገንጥሎ ይዞ ለመውጣት ሲፈልግ ነው። እንግዲህ እዚህ ጋር ማይንድ ዩ ዶክተር አብይ ከዚህ በፊት የነበረው ሂደትን በተለየ መልኩ በተለወጠ መልኩን ህግን በተከተለ መልኩ ነው እንግዲህ የሚገባው። የክልል መንግስት ሉዓላዊነት አለው። የፌደራል መንግስት ደግሞ የሚገባባቸው መንገዶች አሉ። ዝም ብሎ አይገባም። የክልል መንግስት ጉዳዮቹ ከአቅም በላይ ነው ስል ነው የሚገባው። የፌደራል መንግስት ዝም ብሎ አይገባም። ወይንም አንለስ እነዚህ የፌደራል ኢንስቲትዩሽኖች ጉዳይ ካልሆነ እጁን አይከትም። አሁን የግድ ሲሆን ገንጥሎ ሶማሊያ ክልልን ገንጥሎ ይዞ ወደ መውጣትም ሲደርስ ስርዓት አልበኝነት ሲበዛ የፌደራል መንግስት ያን ጊዜ ነው ኢንተርቬን ያደረገው። እያየ እንግዲህ አይወጣም። አሁን ሲገባም ተጠንቅቆ ነው የገባው። ኔጎሺዬሽኑም የነበረው ብዙ ዲል ነበረ። ከዚህ በፊት እንደሚደረገው ልዩ ኃይል ገብቶ እንግዲህ በየቦታው አይተናል። ኦሮሚያ ክልልም ከዚህ በፊት ልዩ ኃይል ይገባና ሰዎችን ይገላል፣ ያስራል፣ እንደፈለገ ያደርጋል። እንደዚህ ሳይሆን እንግዲህ ዶክተር አብይ የተከተለው በኔጎሺዬሽን በስነ ስርዓት ነው የገባው። ምክንያቱም የሚያመጣው ኮላተራል ዳሜጅ በጣም የከፋም ስለሚሆን ህጉን በጠበቀ ህገ መንግስቱን በጠበቀ መንገድ መግባት ስለነበረበት ገባ። አሁን ከገባ በኋላ ቤዚክሊ መከላከያ ነው የያዘው። አብዲ ኢሌ 3 ጊዜ ነው የታሰረው። ተያዘ፣ ኔጎሺዬት አድርጎ አዲስ አበባ መጡት። አሁን መታሰር አይችልም። ምክንያቱም አንደኛ ያለ መከሰስ መብት አለው፣ ኢሚኒቲ አለው። ያ መነሳት አለበት ከክልሉ። እሱም እንድነሳ ቀላል አልነበረም። እንግዲህ መነጋገር አለብህ በዲፕሎማሲያዊ መንገድ በስነ ስርዓት እንግዲህ ማሳመን አለብህ። እሱን ተከትሎ ትላንት ነው የመሰለኝ የ7 የክልል የምክር ቤት አባላት ያለ መከሰስ መብታቸው ሲነሳ ዛሬ እስር ቤት የወረደበት ሁኔታ ነው ያለው። ስለዚህ ቅድም ላልከኝ ለጠየቀኝ ጥያቄ ይሄ ሁሉ ሲሆን የፌደራል መንግስት ምን ሲያደርግ ነበር ላልከኝ እንደ ከዚህ በፊቱ ሮጦ ገብቶ እርምጃ የሚወስድበት ሁኔታ አልነበረም። ምክንያቱም ዶክተር አብይ ለውጥ ይዘው ነው የመጣው። እሱ እንዳይሆን ነው እንግዲህ በቀስ ብሎ እንግዲህ ኮንትሮል እንዳደረገ ማለት ነው። በሌላ በኩል ደግሞ ሶማሌ የተነሳውና ለምሳሌ እንደምናስታውሰው አዋሳም ግጭት ተነስቶ ነበር ተናግረናል። ልዩ ወይንም እነዚህ ለውጥ የማይፈልጉ አካላት ከጀርባው አለ በየቦታው ግጭት እያስነሱ ያሉት ዶክተር አብይ እያደረገ ያለውን ለውጥ ስለማይፈልጉ በየቦታው ግጭት ያስነሱና ይሄው እየሰራ አይደለም ለውጡ ብሎ ህዝቡ ዶክተር አብይ ላይ እንትን ያጣል፣ እምነት ያጣል፣ ከዮስ ይፈጠራል።
እንደውም አንዳንድ አክቲቪስቶች ምንድነው ሲሉ የነበረው ለውጡን የሚቃወሙ አክቲቪስቶች ጸሐፊዎች አስቸኳይ አዋጅ እንደገና ይታወጃል እያሉ የነበሩበት ሁኔታ ነው ያለውና ይሄ ሁኔታ በጣም ዴሊኬት ነበር። እግዚአብሔር ይመስገን አሁን እንግዲህ እያየን ያለነው አብዲሌ እስር ቤት ወርዷል። እንግዲህ ህጋዊ እርምጃ ይወሰድበታል። ሶማሌ ክልል ደግሞ ሌላ አስተዳዳሪ ተመርጦ ጊዜያዊ እንትን ተብሏል፣ ምን አስቀምጠዋል። ስለዚህ እዛ ጋር ተረጋግቷል። ደቡብ ላይ ተረጋግቷል። አማራ ክልል ዛሬ ምናልባት በአደን መግለጫ ወጥቷል ከህዝቡ ጋር እንደሚሰራ በተለይ ይሄ በድንበር ምክንያት ያለውን ውዝግብ ይሄ በወልቃይት ምክንያት በትግራይና አማራ መካከል ያለውንም ህዝቡ ጎን ቆሞ እንደሚሰራ መግለጫ ወጥቷል። ስርዓት አልበኝነትንም እንደሚቆጣጠርና ይሄ ነገር ጥሩ ነገር ነው። ሌላ ነገር እዚህ ጋር መጨመር የሚፈልገው ነገር ነበር። ዶክተር አብይ ህዝቡ ወይንም ስርዓቱ አፍኖት ስለነበረ ለህዝቡ ለውጥ ይዞ መጥቶ ነፃነትን ሲሰጥ ህዝቡ ነፃነት መሸከም አቃተው። በየቦታው አንዳንድ ማለት የስርዓት አልበኝነት ወይንም የህግ ጥሰት ነበረ። ሻሸመኔ ላይ ሌሎች ቦታዎች ነበሩና አሁን ዶክተር አብይ ሽፍት አረገ፣ ቀየረ እንትኑን ማለት ነው። አሁን የህግ የበላይነትን በየቦታው እናስከብራለን በማለት እንግዲህ ኦሮሚያ ክልል ከ170 በላይ ሰዎች ማለት በወንጀል የተሰማሩ በቄሮ ስም ወንጀል የሰሩ ምክንያቱም ቄሮ ለለውጥ ነው የታገለለት ለውጥ መጥቷል። አሁን ደግሞ የሚፈልገው ነገር ምንድነው? ወንጀል እየሰሩ ያሉ ሰዎች አሉ እንትን ብለው ማለት ነው። እነሱ የታሰሩበት ወይንም በህግ የሚጠየቁበት ሁኔታ ታይቷል። ህገወጥ ግንባታ ያደረጉ ጅማ አካባቢ ለምሳሌ ህገወጥ ግንባታን እንትን ያከናወኑና ያስደረጉ ሰዎች እስር ማነው ታስረዋል። እንደዚህ አይነት ነገሮች አሉና አሁን ዶክተር አብይ መግለጫው ላይ ጠቅሷል። ካሁን በኋላ የህግ የበላይነትን እንደሚያስከብሩ ህዝቡ ደግሞ ህግ መጠበቅ እንዳለበት ህጉን ተከትሎ መሄድ እንዳለበት ጠቅሷልና እንግዲህ ይሄን ነው ያ ሳሚ አመሰግናለሁ። አሁን ያነሳውን ነገር መልሰ ትንሽ ማብራሪያ እንድትሰጥ የሚፈልገው አንድ ሐሳብ አለ እዛ ጋር በተለይ ስለ ቄሮ ስታነሳ የቄሮዎችን ትግል የምናውቀው የህይወት መስዋዕትነት የተከፈለበት ነውና አሁን ላይ ግን ያነሳት ነጥብ ሌላ ነገር ከኋላ አንግበው በቄሮ ስም ለመነገድ የመጡ ቄሮ ያለኑ ናቸው። ባይዘው ቄሮዎች አይደሉም፣ በቄሮ ስም ነውና ያንን ነገር ግልጽ አድርገህ እንድታልፍ ፈልጋለሁ። ምክንያቱም ቄሮዎች አይደሉም፣ በቄሮ ስም ግን ቄሮ ነን በሚል እዚህም እዛም የተደራጁ ኃይላት ናቸው እርምጃ የተወሰደባቸውና ይህንን ነገር አንተ ቅድም የቄሮን ነገር የኦሮሚያ ውስጥ የነበረውን ነገር ስታነሳ ነው መሀል ላይ የገባሁትና ይህንን ነገር አሁን ጨምረ እንድታብራራ የሚፈልገው እኔ ቄሮዎች ሳይሆን የቄሮ በቄሮ ስም ለመነገድ የተነሱ ሰዎች እንደመሆናቸውና የምትጨምረው ሐሳብ ካለ በዚህ ላይ ጨምር። ካለ እኔ ራሴ እሄዳለሁ። እውነት ነው። ቄሮዎች እንግዲህ ሲባል ቬግ ተርም ነው። ምክንያቱም የሆነ ኢንስቲትዩሽን የለውም ማለት እንዲህ የተዋቀረ ነገር የለውምና እንግዲህ እነዚህ ለውጥ የማይፈልጉ ኃይላት በተለያየ መንገድ ነው የሚሰሩት። እንግዲህ ቄሮ ነን ብለው ይሰራሉ። ቄሮዎች ግን ከዶክተር አብይ ጋር እንደሚሰሩ ቃል ገብተው እየተባበሩ እየሰሩ ነው ያሉት። እንግዲህ የቄሮ ኮኦርዲኔተር ጃዋር መሐመድ ገብቶ ማለት በተለያዩ የሀገሪቱ ክፍላት እየዞረ ንግግር ያደረገ በሚዲያ ደግሞ ዶክተር አብይን ደግፈው የለውጡ አካል ሆነው እንደሚሰሩ ህግ እንደሚያከብሩ እየተናገረ ነው ያለው። አሁን ግን እንዳልከው በቄሮ ስም ወንጀል እየሰሩ ያሉ ሰዎች እንዳሉ እሱን ደግሞ እንግዲህ ዝም ተብሎ እንደማይታይ እርምጃ መውሰድ እንደጀመሩ ይህ ደግሞ እንግዲህ ሌላ ክልልም ያሉ ትምህርት መውሰድ ያለባቸው ጉዳይ ይመስለኛል። ምናልባት አንዳንድ አዋሳ ላይም ሲኬድ በእጄቶ ስም አንዳንድ ወንጀል የሚሰሩ ወይንም የእጄቶን ስም ለማጥፋት እጄቶን ነው ብለው ወንጀል የሚሰሩትን እጄቶችም ህብረተሰቡም እንግዲህ መጠቀቅ እንዳለበት መጥቀስ ፈልጋለሁና ቴንኪው ክሊር ለማድረግ ስለሰጠኝ። አመሰግናለሁ ሳሚ። ሳሙኤል ሱካሬ በደንብ ገልጸዋል የተነሳው ሐሳብ ላይ። እኔ ትንሽ መጨመር የሚፈልገው ምንድነው በዚህ ላይ በተለይ ለውጡ መጥቷል፣ 4 ወር ሆኖናል። በጣም እንግዲህ ህዝቡ በሰላም እየተንቀሳቀሰ ነው ያለው፣ ሰላማዊ የሆነ ነገር ነው ያለው። ህገ መንግስቱም ለማክበር ብዙ ነገር ነው ጥረት እየተደረገ ያለው ያየነው። አሁን ቅድም እኔ ያነሳሁት የምስራቁ የሀገራችን ክፍል የሶማሌን ክልል ያነሳሁት ለምንድን ነው ከዚህ በፊት ያልተለመደ ነገር ነው። ባይዘው እኔ ቅድም ስለ ዶክተር አብይ አንድ ሳምንት ሙሉ ኔጎሺዬት ሲያደርግ ነበር ያልኩት ለምንድን ነው ከዚህ በፊት እንኳን ፌደራል ኔጎሺዬት ሊያደርግ ቀርቶ
ከፌደራል ሰው ተልኮ መጥቶ ግደሉ ህዝብን እዛው ክልል ውስጥ ቆሙ ምንም አይነት ህገ መንግስቱን በጠበቀ መልኩ ሳይሆን ህዝብን ማስጨፍጨፍ ነበር። ከዚህ በፊት እርምጃ ይወሰዳል እንደፈለጉ ነው የሚያደርጉት። አሁን ግን የተከደው ስቴፕ ባይ ስቴፕ ህገ መንግስቱን ጠብቀው እዛ መግባት አይችሉም። ፌደራል ኢንፎል ማድረግ አይችልም፣ ህገ መንግስቱ ይገድባል። ስለዚህ ምንድነው የተደረገው? ክልሉ ከአቅማችን በላይ ሆኗል፣ ጸጥታ ማስከበር አንችልም ስል ነው መጨረሻ ላይ የገቡትና ይሄ በጣም ትልቅ ነገር ነው። ህገ መንግስቱን ማስከበር በኢትዮጵያ ውስጥ ከዚህ በፊት ያልተለመደ ነገር ነው። ህገ መንግስቱ ተጽፎ ቁጭ ብለዋል፣ ግን ህገ መንግስቱን ማስከበር ምንም ያልተለመደ ነገር ነውና እንደው እኔ ይሄንን ጥያቄ ሲያነሱ ለጠቅላይ ሚኒስትሩ ማለት ነው በሌላ በኩል የፌደራሉ መንግስት እርምጃ ለምን አልወሰደም የሚሉ ሰዎች መልሰው ሌላ ነገር ልናገሩ ነው ብዬ ነው የማስበው። ይሄ ፖዚቲቭ አይደለም። ምክንያቱም እርምጃ ቢወሰድ ኖሮ ያ በዛ ሳምንት ይናይል ሰው አይሞትም ነበር ያሉት ሰዎች ፌደራል ህገ መንግስቱን ጥሶ ገብቶ እንደዚህ ያደረገ ለማለት ነው። ሌላ ነገር ለመለጠፍ ነው እንጂ በብልሃት ፕሮሲጀሩን ጠብቆ የክልሉ መንግስት ከአቅማችን በላይ ሆኗል፣ ጸጥታውን ማስከበር አልቻልንም ሲል ነው ኢንቮልቭ ያደረጉትና ይሄ በጣም የሚደነቅ ነገር ነው። ሌላው ቀደም የአብዲል ለመታሰርን በተመለከተ በህግ ከለላ ስር ቆይቷል፣ አልታሰረም። ያም የክልሉ ምክር ቤት የመከሰስ መብቱን እስከሚያነሳ ድረስ ስብሰባ እስከሚያደርግ ድረስ በህግ ከለላ ስር ቆይቷል። ትላንትና በተደረገው ስብሰባ አብዲልንም ጨምሮ ሌሎች ባለስልጣናትም በዚህ ወንጀል ላይ የሚጠረጠሩ የጂጂጋ ከተማ ከንቲባን ጨምሮ የመከሰስ መብታቸው ተነስቶ እንግዲህ የመጀመሪያ እርምጃ ተወስዷል በአብዲል ላይ እና በጣም ያው ጥሩ አካሄድ ነው። በተለይ እኔ እውነት ለመናገር እኔ ኢትዮጵያ ውስጥ አይተን የማናውቀው ብዙ ጉድ ይወጣል ብዬ ነው የሚፈራው ማለት ነው። ምክንያቱም አስበው አንድ ዜጋ በህግ ከለላ ስር አለ ታስሯል ይባላል። አንተ ቤተሰብ ለመጠየቅ ይደርስ ሰውየው ከአንበሳ ጋር ወይ ከነብር ጋር ከጅብ ጋር ነው የሚቆየው እስር ቤት ውስጥ። ይሄ ምን የሚሉት ነው? ኢትዮጵያ ውስጥ ነው ያለን። የአንበሳ ክፍል አለ፣ እጣ ሲደርስን የጅብ ክፍል ሊደርስ ይችላል። ይሄ በጣም አስቸጋሪ ነገር ነው በእውነት ለማመን የሚከብድ ነገር ነው። እውነትን እኮ ነው። የሰው ልጅ አስቦ የህግ ታራሚ ሆኖ በሚገባበት ጊዜ ወይ አንበሳ ክፍል ይገባል፣ ወይ ነብር ክፍል ይገባል፣ ወይ የጅብ ክፍል ይገባል። ይሄ ፈጽሞ መሆን የለበትም። በጣም የሰው መብት ጥሰት የታየበት በግልጽ ኢትዮጵያ ውስጥና ሌሎች ክልሎችም ውስጥ አሁን እኔ በጣም የሚጠረጥረው አሁንም መፈተሽ ያለበት ብዙ ነገር አለ ብዬ ነው የማምነውና ለውጡ መልካም ነው። የተነሳው ርዕስ የነበረውን ያለፈውን 3 ወር ዶክተር አብይ ወደ ጠቅላይ ሚኒስትር ማለት ወደ ስልጣን ከመጡ ወዲህ የነበረውን ሰፋ አድርጋችሁ አንስታችኋል። የነበረው ለውጥ መልካም ነው። ለውጡን ተቀብለናል። ለዚህ ደግሞ መቆም አለብን፣ ዘብ ሆነን መቆም አለብን። አንድ ነገር ሲዛባ እሱ ላይ መሮጥ የለብንም። የሚነሱ ነገሮች ከኋላ ሌላ ነገር ያነገቡ ናቸው። ሌላ ነገር ለማንሳት ፈልገው ነው ሰዎች አሁን እዛ ለምን እርምጃ አልተወሰደም ይላሉ። ጠቅላይ ሚኒስትሩ ህግን ተከትሎ እየሰራ ነው ያለውና መልካም ነገር ነው። ሁላችንም ደግሞ በሀገራችን ላይ የትኛውም አካባቢ ብንኖር በተለይ ብዙ በውስጣችን የያዝነው ብዙ ነገር ሊኖር ይችላል። በየአካባቢው ከዚህ በፊትም የተፈጸሙ ከዚህም የባሰ ነገር ሊኖር ይችላል። ግን አሁን ያለው እየበራ ያለው ጭላንጭል ሰፍቶ ማለት ነው ሁሉም አካባቢ ደርሶ ሁሉም ብሔረሰቦች በተለይ በብሔረሰቦች ሲስተም ሲነገድ ነበረ። ስለዚህ ያንን ለማስቀረት ሁላችንም አሁን የመጣውን ነገር ተቀብለን የራሳችንን አድርገን ሀገሪቷን ሰላም ለማስጠበቅ ዘብ መቆም አለብን ይላል። እንግዲህ ተመልካቾቻችን ውይይታችን እንደቀጠለ ነው። ከዚህ ቀጥለን የምናነሳው ርዕስ አለ። በተለይ ለውጥ አለ ብለናል። ለውጡን ደግሞ ይዘን ወደ ታች ልንወርድ ነው አሁን ወደ ደቡብ ኢትዮጵያ እና ይሄ አጠቃላይ ሀገራችን ላይ የመጣውን ለውጥ ነው ቅድም አንስተን ያወራነው እና ይሄ ለውጥ ወደ ደቡብ ኢትዮጵያ ምን ይመስላል? እንዴት ነው የተቀበሉት? እስቲ ዶክተር በኃይሉ በዚህ ላይ አስተያየት የሆነ ያንተን ሐሳብ እስቲ በዚህ እኛ ጋር ገና አልደረሰም። ያው ለውጡ በተወሰነ መልኩ አለ መናገር ግን አጠቃላይ ሀገሪቷ ውስጥ እየተካሄደ ካለው ለውጥ አንፃር እኛ ጋር አልተጀመረም ቢባል ማጋነን አይሆንም። ምክንያት አለው ለነገሩ።
ኦሮሚያ ውስጥና አማራ ውስጥ ለውጥ የተጀመረው sort of bottom up ነው ማለት ከስር ያለው የኦፒዲዮ አባል ወይም የባዕዴን አባል ነው ለውጡን የጀመረው። መጀመሪያ ስራው ከስር አለቀ። ከዛ ቀስ እያለ ነው እስከነ ለማ የደረሰው ማለት ነው። ከስር ያለው የኦፒዲዮ አባል አብዛኛው ኦሮሞ ነው፣ ኦሮሞኛ የሚናገር ነው፣ የኦሮሞን ጥያቄ አንግቦ የሚነሳ ነው። ብዙ የሚያመሳስለው ነገር አለ። አማራ ውስጥ አማራ ነው አብዛኛው፣ አጀንዳቸው ተመሳሳይ ነው። አብረን እንስራ ቢሉ የሚለያያቸው የሚከፋፍላቸው ሰው እንኳን ቢኖር በጣም ከባድ ነው ለመከፋፈል። እኛ ጋር ስትመጣ ስንት ነን? 50 ምናምን ነን። 56 እና ያው ባይ ዲዛይን እንዳንስማማና ያው ተፋጠን እንድንከርም የኛ ጉዳይ እንደው አዲስ አበባም ሳይደርስ ከአዋሳ እንዳልፍ ከጥቁር ውሃ እንዳልፍ ተደርጎ የተሰራ ስለሆነ ለውጥ ፈላጊዎች ሲዳማ ውስጥ አሉ፣ ወላይታ ውስጥ አሉ፣ ጌዴኦ ውስጥ አሉ። ግን አንድ ሆነው ደኢህዴንን ኢንፍሉዌንስ ማድረግ አልቻሉም። ምንድነው ሲዳማው ሲነሳ ወላይታውን ያስነሱበትና እዛው እርስ በርስ ካንስል አውት እንዲደራረጉ አንዱ ሲነሳ ያንን እንትን የተነሳውን እንቅስቃሴ ኒውትራላይዝ ለማድረግ የሚጠቀሙት necessarily ደህንነት ወይ ፌደራል ወይም አጋዚ አይደለም። እዛው ነው ወላይታ ላይ ሲዳማ ላይ ወላይታን፣ ጋሞ ላይ እንደዚህ ያደርጉ የቆዩትና ይሄ መኖሩ ለውጡ ከታች ጀምሮ ወደ ላይ እንዳያርቅ አድርጎታል። አሁን ኤክስፔክት እያደረግን ያለነው sort of ከላይ ወደ ታች እንዲመጣ ነው። ከላይ ደግሞ ወደ ታች it's almost impossible ላይሆን ይችላል። በጣም ከባድ ነው። because እየጠበቅ ያለው የክልሉ መሪ የድርጅቱ መሪ የሆነ ነገር እንዲያደርግልህ ነው። ይሄ ደግሞ በብዙ ጥቅማ ጥቅም የተተበተቡ ሰዎች ናቸው እና ከባድ ያደርገዋል ይሄ ማለት ነው። በዚህ ምክንያት ነው ደቡብ ላይ ያለው ለውጥ በጣም አዝጋሚ የሆነበት ምክንያት ምንድነው መሆን ያለበት? አሁን የሚብዛም ሲዳማ ውስጥ ያለው እንቅስቃሴውን ገፍቶ ጫፍ ደርሷል። ባለፈው ሁለት ወር በፊት የዞኑ ምክር ቤት በኋላ በሰፊው እናነሳለን ያለውን ለውጥ ግን ተነሳሽነቱን የወጣቶችን ኢንቮልቭመንት ከግራስ ሩት ሌቨል በእኛ አካባቢ እንዴት እንደተጀመረ ብቻ ብታነሳው ጥሩ ነው። ሹር ያው ጥሩ እጄቶ ለምሳሌ ለኦሮሞ ቄሮ ከተባለ ለሲዳማ እጄቶ ነው የሚባለው። ሲዳማ ውስጥ አሁን ሳሩም ቅጠሉም እጄቶ የሆነበት ጊዜ ነው የደረስነው። ይሄ በጣም ደስ የሚል ነገር ነው። በአንድ በኩል በቄሮና በፋኖዎች አንድ ላይ ያመጡት ለውጥ ነው። ይሄ ያ የመጣው ነፃነት ጠቅሞናል። እኛም ልጆች እንዲደራጁ በነፃነት እንዲንቀሳቀሱ ትልቅ እርዳታ አድርጓል። በሌላ በኩል ደግሞ ሪሊ በሲዳማ ልጆች በኩልም ከሀገር ውጭም ከሀገር ውስጥም ከቅርብ ጊዜ ወዲህ የተወሰዱ እርምጃዎች አሉ። ይሄን እንቅስቃሴዎችን ትግሎችን ሲያዳክሙ የነበሩ አካሄዶች ቀርተው በዘመናዊ መልኩ እንዲደራጅ በዘመናዊ አካሄድ እንዲጠቀም ከዲቪዥን ከሚፈጥሩ አካሄዶች ራሱን እንዲያላቅቅ የተደረገ ብዙ ስራ አለ። ያ ስራ አሁን ፍሬ አፍርቶ ከቀበሌ እስከ አዋሳ ድረስ ማለት በሚቻል መልኩ ኤጄቶች ተደራጅተው መብታቸውን እየጠበቁ ነው፣ ግዴታቸውንም እየተወጡ ነው ያሉት። ይሄን ነገር ደጋግመን አንስተናል። የፖሊስ ኮሚሽነሩ ሁላ የፌደራል ፖሊስ ኮሚሽነር መስክሮላቸዋል። ኦኬ። እና በዚህ ደረጃ እንቅስቃሴ አለ። ይሄ እንቅስቃሴ ቀድሞ እንዳልኩት ያው እንገባበታለን ብለሃል። የክልሉ ጥያቄ እንዲነሳ አስደርጓል። እዛ ድረስ የደረሰ እንቅስቃሴ ነው ያለውና ይሄ መቀጠል አለበት ብዬ አስባለሁ። ይሄ ቀስ በቀስ ዘርማዎች ጉራጌ ውስጥ ጀምረውታል። እጄቶ ሲዳማ ውስጥ አለ። የወላይታ ልጆችም ለውጥ የሚፈልጉ በጣም ብዙ አሉ። ጋሞ ውስጥ ለውጥ የሚፈልግ ብዙ ሰው አለ። ከፋ ውስጥ ኦልሬዲ ብዙ የተካሄደበት እንቅስቃሴ ነው ያለው። አሁን የሚቀረው እኚህን ማቀናጀት ነው። እኚህን አቀናጀክ
ደህዴን ውስጥም ገብተክ እነሱን ፕሬሸር አድርገክ ለውጥን ማፋጠን ትችላለህ። ስራ የሚቀረን እዚህ ላይ ነው ማቀናጀቱ ላይ በያሰባለሁ። በጣም አመሰግናለሁ ዶክተር በኃይሉ ጥሩ አድርገህ አንስተሃል። ይሄ እንግዲህ ሳሚ አንተ በደንብ አድርገህ ጨምረህ እንድታነሳ የሚፈልገው ጉዳይ አለ። በተለይ ሀገር አቀፍ ላይ ስናየው ፒክቸሩ ጥሩ ነው የለውጡ ማለት ነው። ግን ወደ ደቡብ ኢትዮጵያ ስንወርድ ገና ይቀራል። ጫፍ ላይ የተንጠለጠለ ነው የሚመስለው። ኢቭን የመደራጀት የለውጡ ፈላጊ ራሱ የሚታየው እዚህ ጫፍ ላይ ያለው ብቻ ይመስላል። ውስጥ አለ ግን የታፈኑ ይመስለኛል። እኔ አንዳንድ ቦታ ለምሳሌ የክልሉ አደረጃጀት ራሱን የቻለ ችግር ያለበት ነው። አርቲፊሻል ክልል ነው ብለዋል። እንደው ባለፈው የፖለቲካው ተንታኝ ዶክተር ጸጋዬ አራርሳ ሲያነሳ አርቲፊሻል ክልል ነው፣ ምክንያቱም ለህዝቦች የቆመ አይደለም፣ ለራሳቸው ጥቅም ብለው ነው የሰየሙት። ትልቅ ክልል ፈጥረው ኦሮሚያን ለመቃኘት ነው ቶታሊ። እና አሁን ስናየው ደቡብ ክልል በጣም ብዙ ፖቴንሻል ያለበት ነው። ሪሶርስ አለ። በተለይ ወደ ምዕራብ ዞኖች የሚባሉ ከፋ፣ ሸካ፣ ቤንች ማጂ ዞን 9 ወር ሙሉ ዝናብ የሚዘንብበት ብዙ ምርት የሚመረትበት የተፈጥሮ እስካሁን ድረስ ደን ያለበት በተለይ ኢትዮጵያ ውስጥ በጣም ያልተነካ ደን ያለበት አካባቢ ነው። ብዙ ወጣቶች አሉ፣ ብዙ የተማረ ህዝብ አለ። ወደ ጂንካ ሂድ፣ ጂንካ ላይ ደቡብ ኦሞ ላይ እንደዛው ለውጥ ፈላጊዎች አሉ፣ ወጣቶች አሉ፣ የተንቀሳቀሱ ናቸው። ታፍነዋል። ጉራጌ ላይ ና እዚህ ሴንትራል ላይ ጉራጌ፣ ስልጤ፣ ሀዲያ፣ ከምባታ፣ ዳውሮ፣ ወላይታ፣ ጋሞ፣ ጎፋ፣ ሌሎች ደግሞ አሉ ልዩ ወረዳዎች ኮንሶ፣ ኮንታ፣ ድራሼ የሚባሉ እነዚህም አሉ ወጣቶች በየቦታው እጄቶን የሚመስሉ አሉ። የሚገርም ነገር ግን ለውጡን ፈልገው በሚነሱበት ጊዜ ሌላ ነገር እየተደረገ በሌላ ነገር እየተመቱ የማይፈልጉትን ሰዎችም ስልጣን ላይ በማስቀመጥ ለማቆየት ይሞከራል። ልክ በእጅ እየሰራች ነው። እኔ ይቅርታ አድርጉልኝ ነው የክልሉ ድርጅት መሪዋ ተሹማ ወደ ስልጣን ከመጣች ወዲህ እየሄደች ያለችው አካሄድ ራሱ አንድ አዲስ ፊት አናይ ነባር ፊትን ለማቆየት ጥገና የምታደርግ ነው የሚመስለው በየቦታው ስትሄድ። ኢቭን ይሄንን አንተ ሰፋ አድርገህ እንድታነሳ የሚፈልገው ይሄ የድርጅትና የመንግስት አለመለየት በጣም ግልጽ ሆኖ ይታያል። በኢትዮጵያ ደረጃ ያለው እንዳለ ሆኖ ደቡብ ኢትዮጵያ ላይ የድርጅትና የመንግስት መለየት በተለይ ርዕሰ መስተዳድሩ ወደ ክልል ፕሬዝዳንት ሆኖ ሲሾም ቃለ መሃላ ላይ የሚፈጽመው በክልሉ ህገ መንግስት መሰረት ክልሉን ለማስተዳደር ነው። የድርጅት ሊቀመንበር የሚሾመው በድርጅቱ ስብሰባ ነው። አሁን የድርጅት ስራ ነው የሚሰራው። ነገር ግን ስታየው በየአካባቢው ዞራ ሊቀመንበሯ የምትሰራው ነገር ለውጥ ፈላጊዎችን ወደ ኋላ ለመግፋት የሚደረግ ሙከራዎች አሉና ይሄንን እንዴት ነው የሚታየው? በጣም ጥሩ ጥያቄ ነው። ለውጡ እንግዲህ ከየት ተነሳ የሚለውን ሁላችንም የምናውቀው ነገር ነው። መደጋገም አልፈልግም። ከኦሮሚያና ከአማራ ነው የተነሳው። ከዛ ተነስቶ ወደ ተለያዩ የኢትዮጵያ አካባቢዎች እንግዲህ እየተዳረሰ ነው ብዬ አስባለሁኝ። ደቡብ አካባቢ ሲመጣ እንግዲህ ዶክተር በኃይሉ እንዳለው ከአመሰራረቱ ጀምሮ አንድነት የሌለው ወይንም 56 ብሔረሰቦችን አንድ ላይ ተደርጎ የአቅጣጫ ስም ተሰጥቶ ያለ አንዳች የብሔረሰብ ኢንፑት ወይንም ፍላጎት ወይንም ሳያማክሩ ህገ መንግስቱን በጣሰ መንገድ የተሰራ እንዳልከው ህወሓት የሰራው ድርጅት ነው። ደደን አላማ አለው፣ ሌላ አላማ ነው ያለው። ህወሓትን ሰርቬይ ማድረግ ነው። ቅድም እንዳልከው ሪሶርስ አለ ደቡብ ውስጥ፣ የሰው ሀብት አለ፣ የተፈጥሮ ሀብቶች አሉ። እነዚህን እንግዲህ ለመጥቀስ ያክል ከሲዳማ የሚወጣው ቡና እስከ 7 ቢሊዮን ለኢትዮጵያ ገቢ እንደሚያመጣ ቢሊዮን ዶላር ገቢ እንደሚያወጣ ይነገራል። ሌሎች ሪሶርሶች አሉ። መሬት አለ ለኢንቨስተሮች የሚሰጥ አሁን እንዳልከው ወደ ምዕራብ አካባቢ የሚሰጠዋል። እንዳልከው ለውጡ ሲመጣ አንደኛ እነዚህ የደደን አመራሮች ለለውጥ የተዘጋጁ አልነበሩ፣ መለውጥ የሚፈልጉ አይደሉም። ከለውጡ በኋላም እንግዲህ ለውጡ ከላይ ሲመጣ መሄጃ በማጣት
አንዳንድ ቼንጆችን ሲያሳዩ ታያለ። ነገር ግን ፈንዳሜንታል ቼንጆች አይደሉም። ሰውን ከቦታ ወደ ቦታ መቀያየር ጉዳይ አለ። ህዝቡ የሚፈልገውን ጥያቄ ጀኑንሊ ወጦ ተነጋግሮ መልስ ወደ መስጠት ሳይሆን ወደ መሸወድ። ለምሳሌ ላንሳ፣ የሲዳማ ህዝብ ለ27 ዓመታት እንግዲህ ጥያቄ የማንነት ጥያቄን ሲያነሳ ቆይቷል። እንግዲህ ሲታፈን ቆይቷል። ማንም ያውቃል። ይሄን ኦሮሚያ ያውቃል፣ አማራ ያውቃል፣ ሁሉም ኢትዮጵያዊ ያውቃል። ይህ ጉዳይ አስቸኳይ መልስ መስጠት እንዳለበት አብይም ሰምቶ ዶክተር አብይም ሰምቶ እንግዲህ ሊያወያይ ሲሄድ መጀመሪያ ላይ ሸውደው ነው ማለት የማይሆን ጥያቄ ዶክተር አብይን ለማናገር የገቡ ሰዎችን መርጠው እንዳስገባቸው ያስገባቸውን ሰዎች እንኳን የሚጠይቁትን ጥያቄ ጽፈው ሰጥተው እንዳስገባቸው ከዛ ሲሰጡም ደግሞ ቅድም ያዘጋጁትን ድራማ እንደሰሩ አይተናል። ከዛ ያንን ተከትሎ እንግዲህ ህዝቡ ባስነሳው ጥያቄ እንደገና ሄዶ ህዝቡን ሲያነጋግር የተነሳው ጥያቄ ሰማይና ምድር ነው። ይህ የሚያሳየው ደደን ከመሰረቱ ለውጥ እንደማይፈልግ ነው የሚያሳየው። የለውጥ የህዝቡን ጥያቄ ተቀብሎ መልስ የመስጠት የመለወጥ ፍላጎት የለውም። ለውጥ ግን ለኢትዮጵያ በጣም አስፈላጊ ነው። ኢትዮጵያ was failed state internationally totally failed state ተብሎ ሬዚግኔት የተደረገ ሀገር ነበር። ሀገር አይደለም ወድቋል ተብሎ ማለት ነው፣ ፈርሷል ተብሎ ማለት ለውጥ ይፈልጋል። የግድ ነበር ኢትዮጵያ እንዲቀጥል ለውጥ ይፈልጋል። ያን ለውጥ አምጥተው ኦሮሚያና ኦዲኤድና ብአዴን ሲያመጡ ደደን ላይ እንግዲህ ለውጡን እንዳልፈለጉ ነው የተለያዩ ምክንያቶችን ሲያቀርቡ ነበር። አንደኛው ለምሳሌ የሲዳማ ክልል ህዝብ የሲዳማ ህዝብ ክልል ጠይቆ ያለ ምንድነው የመጣው ከተሞችን ወረዳ ማድረግ የማዋቀር ስራ አምጥተው ውዝግብ ሲፈጥሩ አይተናል። ከዛ ቀጥሎ ምንድነው የመጣው አዋሳ ከተማን ምንድነው ይሄ ማስተር ፕላን አምጥተው ህዝቡን ሲያወዛግቡ አይተናል። አሁን ደግሞ ምንድነው የመጣው ያለው ኖርማላይዜሽን የሚባል ነገር እዛው ውስጥ ለውስጥ ይሄ ፖለቲካ ስራ የቆየ የማይጠቅም ማንንም የማይጠቅም ሀገሪቷንም የማይጠቅም እንግዲህ ይሄ የፖለቲካ ስራ ሲሰራ ነው እየታየ ያለው። ለውጡ እዚህ ጋር ላስቆም እኔ ለውጡን ትቀጥላለህ። ይሄ ኖርማላይዜሽን የሚለውን ነገር ካነሳ ትንሽ ሰፋ እንድታረግ ፈልጋለሁ። ይሄ ኖርማላይዜሽን የሚለው ነገር አሁን የፖለቲካዊ ጥገና ለማድረግ የሚጠቅም ነው ወይም እንደ ኢትዮጵያና እንደ ኤሪትሪያ በሀገር ደረጃ ለረጅም ዓመት ተጣልተው የቆዩትን ለማስተካከል የሚደረግ ነው ወይ የሚለውን እስቲ ግልጽ አድርገህ በዚህ ላይ የፖለቲካዊ ጥገና ለማድረግ ነው እየተጠቀሙ ያለው። ሰነድ አዘጋጅተዋል፣ ኦልሬዲ ውይይት ተጀምሯል አንዳንድ ዞኖች ላይ። እኔ የሚመስለኝ እንዳልኩህ ደደን ለውጥ ስለማይፈልግ እንግዲህ ምናልባት ከላይ ወደ ራቅ ልበል። አንድ ኢህአዴግ ይዞ የተነሳው ነገር አለ፣ ጥልቅ ተሐድሶ አለ፣ ጥልቅ ተሐድሶ አለ። ቅድም ምናልባት በረከት ሲሞን ነው ማን መግለጫ ማን ነው ከሬዲዮ ጋር ንግግር ሲያደርግ የሰማው ነገር አለ። ጥልቅ ተሐድሶ ማለት ዶክተር አብይ ነው መግለጫ ይቅርታ አድርግልኝ ዶክተር አብይ ነው የሰጠው። ምንድነው ያለው? ጥልቅ ተሐድሶ ማለት እኮ መንግስት በስብሽ ያለው መለወጥ ፈልጋለሁ መቀየር አለበት አርጅቻለሁ ብሎ ነው ጥልቅ ተሐድሶ ያደረገው። እንግዲህ ያ ማንን ያካትታል? ደደንን ማካተት ነበረበት። ደደን ግን አንተ እንዳልከው ምንድነው ያደረገ ያለው? ለውጥ ከላይ ስለመጣ ከስር ህዝቡም ለውጥ ስለሚፈልግ መሸወድ ነው የሚፈልገው። ፈንዳሜንታል ቼንጅ አይፈልግም። ምንድነው ጥልቅ ተሐድሶ አይፈልግም፣ ማድረግም አይፈልግም። ጥገናዊ ለውጥ በማድረግ ኖርማላይዜሽን በማለት ልማት፣ መልካም አስተዳደር አንዳንድ ለውጦችን በማለት የልማት የምናምን ለውጥ ብሎ ህዝቡን በማታለል አሁንም ማለፍ ይፈልጋል፣ መቀጠል ይፈልጋል። ህዝቡ ግን ደደን ራሱ ይፍረስ እያለ ታያለ። ሲዳማ ደደን ውስጥ መካተት አልፈልግም፣ እኔ ደቡብ አይደለሁም እኔ ሲዳማ ነኝ እያለ ነው ያለው። ወላይታም ሲሄድ ይሄ ጥያቄ ተነስቷል። ከፋም ሲሄድ እኔ 1000 ኪሎ ሜትር ተጉዤ አዋሳ መምጣት አልፈልግም፣ ሰልችቶኛል፣ ሪሶርስፉሊ ዌስት አልሄድም እያለ ነው ያለው። ስለዚህ ይሄ ጉዳይ ፍለፊት መጋፈጥ ነው ያለበት ከህዝቡ ጋር ከህብረተሰቡ ጋር። ዶክተር አብይ አዋሳ ሄዶ ከሲዳማ ተወላጆች ጋር እንዳደረገው ከህብረተሰቡ ከደቡብ ህብረተሰቡ ጋር በየዞኑ ተወያይቶ መፍትሄ ማፈላለግ ሲገባቸው አንዳንድ ጉዳዮችን እያመጡ አሁን እንዳልኩ አንዳንድ ወረዳ ከተሞችን ወረዳ ወደ ማድረግ፣ አንዳንድ ደግሞ አዋሳ ከተማን ማስተር ፕላን አምጥቶ ህዝቡን ማወዛገብ፣ ሌላው ደግሞ አሁን ጥገናዊ ለውጥ ለማድረግ ኖርማላይዜሽን ብለው ህዝቡን እያወዛገበ ነው ያለው። ምንድነው ይሄ? ፈንዳሜንታል ቼንጅ አይፈልግም፣ ጥልቅ ተሐድሶ አይፈልግም። ይሄ ግን ወዴት ነው የሚያስኬደን የሚለው በአንድ በኩል ያስፈራል። ምክንያቱም ህብረተሰቡን እንደ ድሮ ማታለል አይቻልም። ከላይ የዶክተር አብይ መንግስት ለውጥ ይፈልጋል፣ ፈንዳሜንታል ቼንጅ እንዲመጣ እያደረገናል። እንግዲህ ለውጦቹን ቅድም አንስተናል። ይህ እየመጣ ባለበት ደደን መሀል ሳንድዊች ነው እየሆነ ያለው አማራጭ ጊዜ ሳይፈጅ ሌላ ችግር ሳይፈጠር ለውጥ ማምጣት፣ ህብረተሰቡ የሚፈልገውን ህብረተሰቡን የሚጠቅመውን ተወያይቶ በጠረጴዛ ዙሪያ ቁጭ ብሎ ከሚመለከተው
አካል ጋር ተወያይቶ መፍትሄ መስጠት አለበት። ይሄ ነው የሚመስለው። እሺ በጣም አመሰግናለሁ ሳሙኤል ሱካሬ፣ ጥሩ አድርገህ ገልጸሃል። እኔ አንድ ትንሽ ነገር መጨመር የሚፈልገው እዚህ ላይ ምንድነው በተለይ አሁን የደቡብ ኢትዮጵያ ወይንም እያስተዳደረ ያለው ደኢህዴን እንበል እኛ ያው ከዛ እየወጣን ስለሆነ ብዙም ትኩረት አንሰጥም፣ ግን የኢትዮጵያ አካል ነው፣ እዛ ውስጥ ነው ያለነው። ህገ መንግስቱን ያስከብራል፣ የህዝቦችን ጥያቄ አክብሮ ህገ መንግስቱን ተከትሎ ያስፈጽማል ብለን እንጠብቃለን። የሲዳማን ብቻ አይደለም ሌሎች በዛ በክልል ውስጥ ያሉ ብሔሮች የሚጠይቁትንም ጥያቄ መመለስ ግዴታ ነው። ህገ መንግስቱን ማስፈጸም፣ በህገ መንግስቱ መሰረት ስራ መሰራት አለበት። ነገር ግን አሁን እየተካሄደ ያለው ነገር በጣም የፖለቲካ ጥገና፣ በሙስና የበሰበሱትን ሰዎች ሰርኩሌት ማድረግ ኢቭን እኮ ከዚህ በፊት እንደው አንዳንዶቹን እኔ ስማቸውን መጥቀስ አልፈልግም እንጂ ሰውን በማስገደል ፕሮሞት የሆኑ ሰዎችን መልሶ አምጥቶ በዞኖች ላይ በወረዳዎች ላይ መሾም በጣም አሳፋሪ ነገር ነው እየተሰራ ያለው። ህብረተሰቡ በሌላ በኩል ደግሞ ለውጥ እንፈልጋለን እንኳን ሰውየውን በአይን ለማየት እንኳን ልሾም ቀርቶ ፎቶውን እያቃጠለን ያለው አንዳንድ ቦታና ይሄ በጣም መታሰብ ያለበት ጉዳይ ነው። መለወጥ የሚፈልገውን ህብረተሰብ ወደ ኋላ በመግፋት የፖለቲካ ጥገና ለማድረግ ኖርማላይዜሽን የሚል ሰነድ አዘጋጅተው መሄድ ምን የሚሉት በተለይ ኢትዮጵያ ውስጥ ያለው አሁን ግልጽ ነው። የመናገር መብት እግዚአብሔር ይመስገን ክፍት ነው እንግዲህ እና ህዝቡ ይደራጃል፣ ይናገራል። ያንን ግን ሎቢ ያደርጋሉ የማይረቡ በእውቀት ያልተሾሙ ከላይ ያሉት ሰዎች የሚሰጧቸውን ትዕዛዝ በማስፈጸም የሚታወቁ ሰዎች ህብረተሰቡን እኔ እንጃ ማንን እንደወክሉ እኔ አላውቅም። እውነት ለመናገር በደቡብ ኢትዮጵያ ወይንም በደኢህዴን ውስጥ ያሉ ባለስልጣናት፣ የፖለቲካ ተሿሚዎች የትኛውን ህብረተሰብ ይወክሉ አይደለም። ህወሓትን ለማገልገል ብቻ ታማኝ ሰውን ለማስገደል ከሆነ ንብረት ለማዘረፍ ከሆነ ሌላም የሚፈጸሙ ፖለቲካዊ ድርጊቶች ካሉ ድምጽ ለማሰባሰብ መጠቀሚያቸው ካርዳቸው ነው ለህወሓት የደቡብ ኢትዮጵያ ማለት ነው። ይሄ ሁሉ ብሔረሰብ ያለበት ከ84 ወይስ ከ86 ይሆናል ነው የሚባለው። ከዛ 56 ብሔረሰብ ያለበት ኢትዮጵያዊነታቸውን ራሱ ሪኮግናይዝ ሳይደረግ በአንድ ቃል ኢትዮጵያ ነው እየተባለ እነሱ እንደው እኔ ባለፈው እውነት ለመናገር በጣም አሳፋሪ ነገር ነው። ዶክተር ጸጋዬ አራርሳ ሲያነሳ ምንድነው ያለው? ሙዚቃ ሲጋብዙ የብሔረሰብ ነው ብለው ጋብዘው ማለት ነው የብሔረሰቡን ስም መጥራት አቅቷቸው ማለት ነው የዚህ ብሔረሰብ ነው ብሎ ቀጥሎ ሳይናገር የቀረበት ጊዜ ሁሉ አለ ጋዜጠኛው ይላልና ሌላም ነገር አለ። በተለይ አሁን ኮንሰርቶች ይዘጋጃሉ የብሔረሰቦች ፌስቲቫል ተብለው ማለት ነው እና የቀንዳሙ ብሔር ምናምን ብለው ይጠራሉ። የቀንድ አድርጎ ባህላዊ ልብስ ለብሰው የሚመጣው ማለት ነው እና በጣም አሳፋሪ ነገር ነው። ኢትዮጵያዊነት የሁሉም ብሔር ብሔረሰቦች መብቶች የተከበረበት መሆን አለበት እና የደቡብ ኢትዮጵያ ሰፊ ነው፣ ሪሶርስ ያለበት ነው። በየአካባቢው ወጣቶች እየተንቀሳቀሱ ነው ያሉት። ወጣቶችን ዲስካሬጅ ለማድረግ ደግሞ የፖለቲካ ጥገና እየተደረገ ነው ያለው። በሌላ በኩል ደግሞ መንግስትና ድርጅት አልተለየም። ቅድም እኔ እንደው እሱን ማሳብ በጣም ሰፋ አድርገህ ታነሳለህ ብዬ ነበር። ምክንያቱም መንግስትና ህዝብ ምን ያህል ነው ተቀራርቦ መሄድ ያለበት። ይሄ ችግር በፌደራልም ደረጃ ይታያል። እውነት ለመናገር ዶክተር አብይም በመግለጫቸውም ላይ ይሄ ነገር ተነስቷል። መንግስትና የፖለቲካ ድርጅት አልተለየም። ደቡብ ኢትዮጵያ ላይ ግን ቶታሊ መንግስት ቁጭ ብሎ የመንግስት ቁጭ አድርገው ፖለቲካ ነው እየተሰራ ያለው ቶታል እና እስከ መቼ ነው የሚቀጥሉት በዚህ አካሄድና በጣም ሊታሰብበት ይገባል። ለውጡ ከግራስ ሩት ሌቨል የሚጀምረውን እዛው ማቀጨጭ የለባቸውም። ወጣቶች እየተደራጁ ናቸው። ጥሩ ነገር እያየን ያለነው የዘርማዎች የሰሩት ስራ ድንቅ ነው። በኢትዮጵያ ደረጃ ጠቅላይ ሚኒስትሩም አመስግነዋቸዋል። እጄቶች የሰሩት ድንቅ ስራ ነው። ሀገሪቷን ለመታደግ የመጣውን ለውጥ ተቀብለው ሰላምን በአካባቢው ላይ ለማስፈን ትልቅ ስራ ነው የሰሩት። አሁን ሌሎች ቦታም እየሰማሁኝ ነው። ሰሞኑን አንድ ጽሁፍ የወጣ ነበርና ወላይታ አካባቢ ወጣቶች እንዲደራጁ በጣም እየተሯሯጡ እንደሆነ ሰምቻለሁ። አርባ ምንጭም ላይ እንደዛ ነገር ሰምቻለሁ። ስለዚህ
በሆሳናም ምንድነው በሀዲያም በከምባታም በጉራጌ አካባቢ ኦልሬዲ ተጀምሯል። ስልጤ ላይም እንደዛ መሰራት አለበት። በምዕራብ በደቡብ ምዕራብ ዞኖች በከፋ ሸካ በጅማ ዞን ውስጥም እንደዚህ አይነት እንቅስቃሴ እንዳለ ሰምተናልና ይሄ መልካም ነው። ለውጥ ፈላጊዎች በየአካባቢው ያለውን ሰላም አስጠብቀው ለውጥን እንፈልጋለን ብለው አዳዲስ ሀሳቦችን የሚያፈልቁ መሪዎችን ይፈልጋሉ ማየት ይፈልጋሉ። ህገ መንግስታዊ ጥያቄ የተለያየ ጥያቄ አለ በየአካባቢው። ያ ደግሞ ህገ መንግስቱን ተከትሎ መፈጸም አለበት ይላል። አንድ እዚህ ምናልባት እድል ከሰጠኝ ረሲቸው ነው እንግዲህ ጥሩ ሀሳብ አንስተሃል። ዶክተር አብይም አንስቷል እንግዲህ በጋዜጣዊ መግለጫ በሰጠበት ሰዓት ላይ